ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የዓለም ዳርቻ የፈጣሪ ሰላም ከእናንተ ጋር ይሁን። ይህ የሀኒ ስደተኛ ዩቲዩብ ቻናል ነው። ቤቱ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ዛሬ በሌላ ፕሮግራም ተገናኝተናል። የምንነጋገርበት ጉዳይ ስለ ኢትዮጵያ ሲኦሲ ሴንተር ነው። አብራችሁን ቆዩ። እንግዲህ ተመልሻለሁ። ወደ ጉዳይ ስመጣ የምንነጋገርበት ኢትዮጵያ ውስጥ ስለሚሰራ አንድ ተቋም ሲኦሲ ሴንተር ወይም ደግሞ ጥራትና ደረጃውን የጠበቀ ትውልድ ያወቀን ወይም የተማረ ልምድ ያለው ትውልድ በስራ የሚያሰማራ አንድ ድርጅት አለ። ሲኦሲ ሴንተር ተብሎ እንደ ሀገር እየሰራ ያለ ትውልዱ ላይ እየሰራ ስላለ ስለ አንድ ድርጅት መነጋገር ፈልጌያለሁ ዛሬ። ይህን ወደ ሀሳብ ወደ እናንተ ሳመጣ እናንተ ጋርም ያለ ሀሳብ እንደሆነ በደንብ አውቃለሁ። ስለዚህ ድርጅት መነጋገር አለብን። በዘልማድ እየተሰራ ያሉ ነገሮች መስተካከል ያለባቸው ነገሮች ስላሉ እንደ ሀገር እንደ ዜጋ ስለሚመለከተን ሁላችንም በዚህ ጉዳይ ላይ እንድንነጋገር ስለፈለኩ ነው ዛሬ ወደ እናንተ ይዤ የመጣሁት። ሀሳቡ ምንድነው? ሲኦሲ ሴንተር ልጆቹን አስተምሮ ለስልጠና ፕራክቲካሊ ቲዮሬቲካሊ ስልጠና ሰጥቶ አስተምሮ ወደ ተለያዩ አረብ ሀገራት ላይ ለስራ ይልካል። ግን እያደረገ ያለው ነገር በጣም ክፍተት አለ። ክፍተቶችን ያው ከምናየው ነገር አንጻር ነው የምንነጋገረው። እንደ ሀገር መሰራት ያለባቸው በጣም ብዙ ክፍተቶች አሉበት ድርጅቱ። በሆነ አጋጣሚ ይህንን ጉዳይ ሊያዩት ይችላሉ ብዬ ተስፋ አደርጋለሁ። እናንተ ቤተሰቦች ሼር እያደረጋችሁ እነሱ ሴንተር ላይ እንዲደርስ እንድታደርጉልኝ በአክብሮት እጠይቃለሁ። በዚህ አጋጣሚ ላወራ የፈለግኩበት ትልቁ ሀሳብ ሲኦሲ ሴንተር አሁን ላይ ልጆቹን እያስተማረ ወይም ደግሞ አሰልጥኛለሁ ብሎ ወደ ተለያዩ ሀገራቶች ሲልክ የመጀመሪያ የሚሰጠው ስልጠና ምንድን ነው? እየሰጠ ያለው ስልጠና ልጆቹን ዶክሜንታቸውን ከተቀበለ በኋላ ወደሆነ ማሰልጠኛ ውስጥ ካስተማረ በኋላ ቲዎሬቲካሊ ነው የሚያስተምራቸው። ከዛ ፕራክቲካሊ ሲያመጣቸው ልጆቹን የሚያስተምራቸው እነ ሙክነሳ እነ አባያ፣ ሽንት ቤት ሲገባ እንዴት ጫማ እንደሚደረግ፣ እንዴት መብራት እንደሚበራ፣ እንደምናምን በጣም ሲምፕል የሆኑ ነገሮች ላይ በጣም ቪዲዮን እያጠፋ ነው። በጣም ማለት እኔ የተመለከትኩበትን አንግል ነው ወደ እናንተ ማመጣው። እናንተ ደግሞ እስኪ ያያችሁበትን ሁኔታ የደረሳችሁበትን ተምራችሁ በዚህ ሁኔታ ውስጥ አልፋችሁ የመጣችሁት ሀሳብ አስተያየቶቻችሁን አስቀምጡ፣ መነጋገር ስላለብን። ምክንያቱም የሲኦሲ ሴንተር አሰራርና እየሆነ ያለው ነገር ምንድነው የሚባለው? ፍየል ወዲህ ከዘንዘም ወዲያ የሚባል አይነት ተረት አለ የሀገራችን ባህል። እንደዚህ አይነት ነገር እየሆነ ነው ያለው። ሪል የሆነውን ነገር ስናወራ እዛ ጋር ልጆችን የሚያስተምረው ሹኪያ ማንኪያ እንዴት እንደሚቀመጥ እንደሆነ ሆቴል ውስጥ የሆቴል ቴብል ሴታፕ አይነት ነገር አስቀምጦ አሳይቶ ምናምን ነው ልጆቹን እየላከ ያለው ወደዚህ። እነኚህ ልጆች እዛ ጋር ሲኦሲ ሲማሩ ይህንን ነገር አፕዴት አድርጎ ላያቸው ላይ በደንብ ስልጠና ወስደው ነው የሚመጡት። ሲመጡ ግን ሲገቡ አንዳንድ ቤት ምንም ማለት በጣም ከባድ የሆነ ኑሮ የሚኖሩ ቤተሰቦች መሀል ላይ ሰራተኛ ፈልገው መታ ሊሆን ይችላል። ያችን እዛ ጋር የተማረችውና የተነገራት ነገርና መታ የምትቀጠርበት ቤት በጭራሽ የማይገናኝ ቤት ይሆናል። አብዛኛውን ጊዜ እነሱ እየሰጡ ያሉት ስልጠና ስለነ ማንኪያ፣ ስለነ ሹካ፣ ስለተለያዩ ማቴሪያሎች ክሎሮክስ ኦር ሳቡን እንደሚባሉ አይነት ነገሮች ነው ስልጠና እየሰጠ ያለው። እኔ አሁን ዛሬ ወደ ሀሳቤ ስመጣ ወይም ደግሞ እኔ ካየሁበት አንግል በጣም ክፍተት ያየሁትን ነገር ወደ እናንተ ሼር ለማድረግ ነው የመጣሁት። እኔ ያየሁበትን አንግል ስነግራችሁ ሲኦሲ ሴንተር እነኚህ ነገሮች እነ ሹካ፣ እነ ማንኪያ፣ ማጠቢያ ማሽኖች ምናምን ከሚያስተምረው ነገር በላይ ልጆቹ ሳይኮሎጂካሊ መሰራት አለባቸው እያልኩ ነበር። ከዚህ በፊትም ልጆቹ ሳይኮሎጂካሊ መገንባት አለባቸው። እኛ ሴቶች በባህላችን ቅርብ ነን፣ ለስራው በጣም ቅርብ ነን። ማድቤት ያለ ነገር በጣም ኢዚ ነው ለኛ፣ ቶሎ ነው የምንለምደው። ምንም ያህል አይቸግረንም፣ ቶሎ ነው የምንለምደው። ገብተን ሽንት ቤት እንዴት እንደሚታጠብ ምናምን አንድ ቀን ካሳየችን ማግስቱ እንሰራለን። ምንም የሚከብድ ነገር የለም። በተፈጥሯችን ሴቶች ቅርብ ነን ቤት ውስጥ ላሉ ስራ። ያን ያህል እኛ ላይ ቻሌንጅ አያደርግም። እኛ ላይ ቻሌንጅ እያደረገ ያለው ነገር ልጆቹ ከኢትዮጵያ ተነስተው ሲመጡ ሲኦሲ ሴንተር እንደ አንድ ኮርስ ሳይኮሎጂካሊ ልጆቹን አስተምሮ መምራት አለበት። ወደፊት እንዲራመዱ መምራት አለበት። ሳይኮሎጂካሊ ትምህርት አይምሯቸውን መገንባት አለበት፣ መሰራት አለበት። በደንብ አስፈላጊ ነገር ስለሆነ ይህን ነገር ድርጅቱ ከግምት ቢያስገባና እንደው ይሄ መልእክት ወደ እነሱ እንኳን ቢደርስ
በእውነት ሼር ተደራርገን ሀሳብ ሼር ብናደርግላቸው እና እነሱ ሴንተር ላይ ቢደርስና ብንነጋገርበት ወይም ደግሞ ትኩረት ቢሰጡበት ብዙ ልጆችን ከጥፋት፣ ከህይወት መጥፋት፣ ከተለያዩ ጉዳቶች እናተርፋለን። ምክንያቱም ልጆች እየተጎዱ ያሉት ነገር ሳይኮሎጂካሊ ነው። እዚህ ጋር ስለሚያጥቡበት ማሽን ስለምናምን ከዛ በላይ ከዛ ተነግሯቸው የሚመጡትና ስደት ሲገቡ የሚገጥማቸው ነገር የሰማይና የምድር ያህል ስለሆነ አልተገናኙም። እዛ ጋም ሲኦሲ ሴንተር እንደ አንድ ሴንተር አስተምሬ ትውልዱን እያሰማራው ነው ብሎ እያለ ያለው አካል እየደከመ ነው። ምክንያቱም አንድ አስተማሪ ተማሪዎችን ሲያስተምር ተማሪዎች ተምረው ተመርቀው ለሀገር ካልጠቀሙ ድካም ነው። ልክ እንደዛ ይህ ሲኦሲ ሴንተር ልጆቹን እዛ አስተምሮ ወደሆነ ሀገር ሲልክ ልጆቹ ውጤታማ ካልሆኑ እዚህ መጥተው ጉዳት፣ አክሲደንት የመሳሰሉት ሞት የመሳሰሉት መታመም የመሳሰሉ ነገሮች የሚገጥማቸው ከሆነ ድርጅቱ ጋር ኔጌቲቭ የሆነ ነገር አለ፣ ክፍተት እየፈጠረ ያለ ነገር ስላለ እንደ አንድ ዲፓርትመንት አይምሯቸውን የሚሰራበትን ነገር አስቦ በደንብ ተነጋግረውበት ልጆቹን እንዴት በሳይኮሎጂ መገንባት እንዳለባቸው ከማቴሪያሎቹ በላይ ስለ አረብ ሀገር ያላቸው እውቀት ስደት ሲወጡ ምን እንደሚገጥማቸው ገብቶ ሲሰሩ ደግሞ ሲከለከሉ ምን ማድረግ እንዳለባቸው ከደሞዛቸው ላይ ወጪ ምን እንዳላቸው ከደሞዛቸው ላይ እነሱ የሚያወጡት ወጪ አለ የለም መብትና ግዴታቸውን በሚገባቸው በሚያውቁት ቋንቋ አስተምሮ ሰራተኛና ማህበር ምንም ይሁን እንደ አንድ መንግስት ተቋም በአንድ ላይ እየሰሩ ያሉ ተቋማት ስለሆኑ ልጆቹ በሚችሉት ቋንቋ ሰርተፍኬትም ምንም ቢሆን ይስጣቸው ማለት ሊሰጣቸው ባይነ እንደኔ ኦሮሚያ ተናጋሪ ለሆኑ ልጆችም ሰርተፍኬቱ የሚሰጣቸው ምንም ሲኦሲ ሴንተር ወረቀቱ ምንም የሚሰጣቸው በኦሮሚያ አማርኛ ተናጋሪዎችም እንደዛ በየቋንቋቸው በሚገባቸው በሚችሉት ነገር ዶክሜንት የሆነ ነገር አቅርቦ ልጆቹ አይምሯቸውን አዘጋጅቶ ለስራ ቢያሰማራ ውጤታማ የሆነ ትውልድን ያፈራል። ግን እየሆነ ያለው ነገር እዛ ጋር የሚማሩት ስለነማንኪያ ሹክታ ስለነ ሐማማት ቀፋላ ምናምን ስለሆነ እዚህ መጥተው የሰዎችን ባህሪ ማስተናገድ ስለማይችሉ ልጆቹ ኦልሬዲ ሳይኮሎጂካሊ በጣም የተጎዱ ስለሆነ እኔ አሁን ያወራለሁ ሲኦሲ ሴንተር ልጆቹ በእነዚህ በቁሳቁስ ነገር ከሚያስተምረው ተጨማሪ ሳይኮሎጂካሊ ልጆቹ እንደ ጀግና እንደሆነ ሰርቶ እንደሚቀየር ትውልድ አይምሯቸው ላይ በደንብ ቢሰራ ይሄ የዛሬ ሀሳቤን ወደ እናንተ ይዤ መጥቻለሁ። ቤተሰቦች እናንተ ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ምክንያቱም ከስራው በላይ የሰው ልጅ ስራ እጃችን ላይ አይደለም፣ አይምሯችን ስለሆነ ስራ ልጆቹ በአይምሮ እየተጎዱ ነው። አሁንም ደግሜ የምናገረው ከዚህ በፊትም ባልኩት ቪዲዮ ላይ አይምሯቸው እየተጎዳ ነው። ልጆቹ ሳይኮሎጂ እየተጎዳ ነው። እዛ ስለው የሚመጡት ስደት እና ሲገቡ አረብ ሀገራት እየገጠማቸው ያለው ነገር በጣም የማይገናኝ ነገር ስለሆነ ትውልዱ ልጆቹ እየተጎዱ ነው። እባካችሁ ሲኦሲ ሴንተሮች እንደ አንድ ኮርስ ልጆቹን ሳይኮሎጂካሊ የሚሰራ ማቹርድ የሚያደርግ ሰርቶ መቀየር እንደሚችሉ ልጆቹ ምንም አይነት ነገር አለመፍራት እንዳለባቸው መብትና ግዴታቸውን የሚያውቁበትን ነገር በደንብ አጥኖ ሰርቶ በስርዓት ለትውልድ የሚጠቅም ነገር ሰርቶ ልጆቹን ገንብቶ ሴቶች ልጆች ስለሆኑ ይፈራሉ። ይሄ የራሳችን ተፈጥሯዊ ነገርም ስለሆነ መብታቸውን እንደ ልብ መናገር እንኳን የማይችሉ ልጆች ስላሉ አይምሯቸው ላይ እንደ አንድ ዜጋ ወታደር እንደሆነ ትውልድ በደንብ አድርጎ ሰርቶ ልጆቹን ስራው የሲኦሲ ሴንተር ብቃት ያለው ትውልድ ወደ ስራ እያሰማራው ነው ብሎ ካለ ይህንን ትውልድ በደንብ አድርጎ በሙሉ ማንነት ገንብቶ ወደ ስራ ማስተማራት አለበት። ካለ በለዚያ አሁን እየደረሰ ካለው ጉዳት በላይ የበለጠ ጉዳት ወደ ሀገር ላይ እህቶቻችን ላይ ብዙ ልጆች ላይ ጉዳት እየደረሰ ስለሆነ ይህንን ጉዳይ ቤተሰቦች ሼር እያደረጋችሁ እናንተም ተነጋገሩበት። የሚመለከተው አካልም መድረስ ካለበት እንዲደርስ እንድታረጉ ነው የዛሬ ሀሳብ ነው። ያየሁትን ግራ ቀኝ ሲኦሲ ሴንተር ምን እየሰራ ነው ብዬ ለራሴ በጣም ግራ ስለገባኝ እስኪ እናንተ አካባቢዎቻችሁ የኔ ሀሳብ ለዛሬ ሆኖ አብራችሁ ስላላችሁ በጣም ነው የማመሰግነው። በዚህ አጋጣሚ ላመሰግናችሁ እወዳለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰቦች ሊሆናችሁ ለሁላችሁም እጅግ አድርጌ ትልቅ አክብሮት አለኝ። ክበሩልኝ። አብረን ወደ ብዙ ስራዎች እንሰራለን። አስተያየቶቻችሁ በጣም ያስፈልገኛል። ኮሜንታችሁን በጣም እጠብቃለሁ። የተሰማችሁን ነገር እስኪ እናንተም ከምታዩት ነገር እና ከነግሯችሁ ከመጣችሁት ነገር እና ከገጠማችሁ ነገር ተነስታችሁ ሀሳባችሁ አድርሱ። ዛሬ ጊዜ ይበቃናል። መልካም ጊዜ። ፈጣሪ በያላችሁበት ሁሉ በቸር ያቆያችሁ። ሰላም